መንግስት ከቅርብ ዓመታት ወዲህ የተለያዩ የቱሪስት መዳረሻ ስፍራዎችን በማልማት ከመዝናኛ ቦታነት በተጨማሪ ገቢ ማስገኛ እንዲሆን ዘርፈ ብዙ ተግባራትን እየሰራ ይገኛል። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በርካታ የቱሪስት መዳረሻ ስፍራዎች ከሚገኙባቸው ዞኖች አንዱ ሲሆን ከነዚህም መካከል በስራሮ ባሬዋቾ ወረዳ የሚገኘው መጨፈራ፣ ቡደመዳና ጥቅሎ ሐይቆች ተጠቃሾች ናቸው። እነዚህም ሐይቆች ከሆሳና ከተማ ከ130 ኪሎ ሜትር በላይ ርቀት ላይ የሚገኝ ሲሆን በተፈጥሮ ውበት አይን ማራኪ ገጽታን ይዘው ይገኛል። ከነዚህም ውስጥ የመጨፈራ ሐይቅ በተፈጥሮ ውበት የተላበሰች ደሴት አለው። ትልልቅ መካከለኛና ትንንሽ ዛፎች እንዲሁም ለቱሪዝም ተመራጭ የሆኑ የተለያዩ አዕዋፋት በሐይቁ ላይ ሌላ ውበት የተላበሰ ነው። የአካባቢ ነዋሪዎች እንደሚናገሩ የመጨፈራ ሐይቅ ከ50 ዓመታት በፊት አካባቢው ጫካ የነበረ ሲሆን ከትንሽ ምንጭ ጀምሮ እስከ ሰው ቁመት ሲደርስ መጨፋ ወይም መጨፈራ የሚል ስም እንደተሰጠም ይናገራሉ። ነዋሪዎቹ ሐይቁ ለአካባቢ ሰዎች ከሚሰጠው ጥቅም በተጨማሪ ለቱሪዝም ምቹ በመሆኑ ለወጣቶች የስራ እድል በመፍጠር አስተዋጽኦ እንደሚያደርግም ገልጸዋል። በሐይቆቹ አካባቢ ንጹህ አየር ሊያመጣ የሚችል የችግኝ ተከላ ስራ እንደተጀመረ የገለጹት ነዋሪዎቹ በመንግስት በኩል የመንገድ የችግኝና የመሳሰሉ መሰረተ ልማት ስራዎች ቢሰሩ ለበርካታ ማህበረሰብ የስራ እድል እንደሚከፍትም ጠቁሟል። በመሆኑም መንግስት አስፈላጊውን ድጋፍ እንዲያደርግላቸው ጥሪያቸውን አቅርበዋል። በመጨረሻም በስራሮ ባሬዋቾ ወረዳ የሚገኙ ጥቅሎ፣ መጨፈራ፣ ቡደመዳና ሌሎች የቱሪስት መዳረሻ ስፍራዎችም ምቹና ማራኪ በመሆኑ ጎብኚዎቹ ያለምንም ስጋት መጎብኘት እንደሚችሉም ተናግረዋል።